طلع البدر علينا من ثنيات الوداع وجب الشكر علينا. بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم. ውድ የኑር ሚዲያ ቤተሰቦች ሰላም አለይኩም ወራህመቱላሂ ወበረካቱ። ወሊላሂ ሐምድ 1448ኛ ሂጅራ ደርሰናል። ሂጅራ እንግዲህ ያው በእስላም አቆጣጠር ካላንደር ላይ በዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ኺላፋ ጊዜ ነው የተጀመረው። ከዛ በፊት እንግዲህ ትላልቅ የሆኑ ክስተቶች ሲመጡ ነው በአረቦች ዘንድ የሚታወቀው። ምሳሌ አሁን የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ሲወራ ምንድነው ወሊደ ፊ አመል ፊል ነው የሚባለው። በዝሆኑ ጊዜ ተወለደ። ከዛ አመል ቃታ አለ፣ አመል ሁዝን አለ። እንዲህ ነገሮች እንጂ በቁጥር እንዲህ ተብሎ የለም። ምሳሌ አሁን ታሪካቸው ሲነገር በ600 ሚላዲ በ620 630 የሚባለው ቁጥሩን ከዛ በኋላ ገብቶበት ነው እንጂ በፊት አረቦቹ በዚህ እንትን ነው የሚያውቁት። ማዕዛሊክ እንትኑ አለ 12 ወሩ የታወቀ አለ ከሙሐረም ጀምሮ ዙልሂጃ ላይ የሚያልቅ ማለት ነው። ግን አቆጣጠራቸው ነብዩ ሰይድና ዑመር ኺላፋ ጊዜ ነው። ያንተ መጽፋቸው ደብዳቤዎች ቁቃን የላቸውም የሚል አንድ ሰሃባ ተናግሮትም ሰይድና አሊም ሐሳቡን አጥተው ከምን እንጀምር ብለው ከሂጅራ ጀመሩ ማለት ነው። ከክስተት አይደለ እንትናቸውን አሙን የሚቆጥሩት በእንትን ዘመን ብሎ ትልቅ ክስተት እስልምና ውስጥ ከተከሰተው የቱ ነው ብለው ሂጅራን ነው ያገኙት። ከሂጅራው እንጀምር ከነብዩ ሰለላሁ ዐለይሂ ወሰለም ከተነሱበት ነው። ሂጅራው ወንድሞች አላህ ስለ ጋዝዋዎችም ሲናገር ትላልቅ ክስተቶችን ሲናገር ወለዚነ ሃጀሩ ብሎ ስለ ሂጅራው ይጠቅሳል። ነገሩ ትልቅ ክስተት ስለሆነ ነው። ሂጅራው ረሱል ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ያደረጉት ጉዞ ማለት ነው። ሂጅራውን እንዴት ወጡ? እሳቸው እንግዲህ ነቢያቶች ሲመጡ ሹፍ ነብይነት ዱላ ቅብብሎሽ ነው። ከአደም አላህ ከዛ ኢድሪስ ኑህ ብሎ ያለ ይመጣና ነቢያቶች እንግዲህ አሁን ከሪም ኢብኑ ከሪም የተባለ ሰይድና ዩሱፍም አሉ። አባት አያት ቅድመ አያትም ነብይ የሆኑ ማለት ዩሱፍ ኢብኑ ኢስሐቅ ኢብኑ ያዕቆብ ኢብኑ ኢስሐቅ ኢብኑ ኢብራሂም አለይሂ ሰላም መጥቶ ነብዩላህ ሙሳ ጋር ደረሰ። ሙሳ ኦሪትን ተሰጣቸው። ኦሪት ውስጥ ምን አለ? ትንቢቱ አለ። ኢሳ ይመጣል የሚባል ማለት ነው። ኢሳ እስኪመጣ ድረስ ሙሳን የተከተሉት ሙስሊሞች ናቸው። እስላም ማለት ያኔ ለአላህ ትእዛዝ መገዛት ነው። ለዚህ ነው ነቢያቶች በሙሉ እስላም ናቸው፣ ለአላህ ትእዛዝ የተገዙት። ኢሳ እስኪመጣ ድረስ የነበሩ ሙስሊም። ከዛ ኢሳ ሲመጣ ኢሳን የተከተሉት መን አንሳሪ ኢለላህ ሐዋሪዮች ነህኑ አንሳሩላህ ነው ያሉት። አንሳር እኔ እሱን በዳዋ ላይ ያገዙት ማለት ነው፣ ሙስሊም ናቸው። ከዛ ትንቢቱ አለ። ሱብሃንአላህ ወንድሞች የእምነት ውይይት የሚደረግበት እንትናች ገብቼ ሳየው ላይክ እንትኑ አላነበብኩትም። ማዓ ተህሪፊህም መጽሐፍ ቅዱስን ብዙ ቀያይሮ አላህን ቃል አውጥቶ የራሳቸውን ከማስገባት ከዛው ጋር ሆኖ የነብዩ ሰለላሁ ዐለይሂ ወሰለም ትንቢት አለ እዛ ላይ ስቲል ማለት ነው። ከመካ ወደ መዲና እንደሚሰደዱ የይሁድ ላይ ማለት እንትንም ላይ የነሳራው ላይ አለ። ዶክተር ዛክረን ካዳመጣችሁ እንግዲህ እነ ቡድሃ ምናምን ላይ ራሱ አለ ይሄ ነገር ትንቢቱ ማለት ነው። እና የትንቢቱ እስኪመጣ ነብዩ ሰለላሁ ዐለይሂ ወሰለም እስኪመጡ ያሉት ነሳራዎች ያኒ ዲንል እንትን ላይ ናቸው ማዓ ተህሪፊህም የለማ። አሁን እኛ የነብዩ ሰለላሁ ዐለይሂ ወሰለም መሐመድ ተከታይ ነን። ምንድነው ከዚህ በኋላ ነብይ የለም፣ እሳቸው የመጨረሻ ናቸው። በኢሳ ዘመን ተወልደንስ የእሳቸው ተከታይ የኢሳ ዘመን ነው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስኪመጡ ድረስ እሳቸው የተወለዱት ወሊደ ፊ አመል ፊል አያቸው። በትልቅ ክስተት ሲከሰት ነው። አመል ፊል ምንድነው? የዝሆኑ ዘመን ማለት ነው። ትልቅ ክስተት ነው የከሰተው እዚህ ጋር ትንሽ። ስለዚህ ማቆን ላጋራችሁ። የመን ውስጥ ያኔ ዙነዋስ የሚባል ገዢ የነበረ ነጅራን የነበሩ ነሳራዎችን እነሱን አጠቃቸው። ሲያጠቃቸው ወሬው ለማን ይደርሳል? ሩምና ሀበሻ ላሉ መልእክት ተላከ። ለሩም ነው የላኩት። ያኔ እኚህ ሶስቱ ምንድናቸው? ነሳራ በነሳራ ዲን ላይ ያሉ ናቸው። የዛኔ ሮሞች እንግዲህ ዲስታንሱ ስላለ ለሀበሻው መልእክት ለነጃሺ ኩለማ ያኒ የምልክ ሀበሺ ነጃሺ ነው ነጋሽ ነገሰ ማለት ነው ንጉስ። በቃ ለሱ ሲጽፍ እሱ ምን ያረገ አርባጥ የሚባለውን የሱን ወዚር ከወታደር ጋር ወደ የመን ላከ። የሀበሻው
እዛ አርባጥ መጣ። ዙነዋስን አሸነፉት። የመንን ግዛቷን ያዟት። ከዛስ አርባጥና አብርሃ የሚባል ደግሞ ጄኔራል አለ፣ የጦር መሪ ከሱ ጋር የሚሄደው ማለት ነው። ሁለቱ መሃል ግጭት ይፈጠራል። ግጭቱ ሲፈጠር ሁለቱ ይጣላሉ። አንዱ በአርባጥ ሆነ፣ አንዱ በዚህ ሆነ። ሁለቱ ጄሽ ሊፋለሙ ሲል እኔና አንተ እንጋደል፣ ያሸነፈው ሁለቱን ጄሽ አንድ ላይ ይዞ ይመራል አለ። አብርሃ ነው ይሄን ሐሳብ ያቀረበው ይባላል። አልሙሂም አብርሃ እሱን አሸነፈ። አብርሃ ያዘ። ከዛስ ነጃሺ ሲሰማ ይሄን ነገር ተቆጣ። በመጨረሻ ምን አረገ? ያኒ ስጦታዎችን ላከ። እሱን ለማስደሰትም ደግሞ ብሎ ትልቅ ከኒሳ ያኒ ቤተ እምነትን የመን ውስጥ ገነባ። ከዛስ የአረቦች ከኢብራሂም ከኢስማኤል ከዛ በኋላ አንቢያዎች ከዛ በኋላ ያሉት በኢስሐቅ በኩል ነው ያሉት። ነቢይ አኺር ዘማን ግን ከኢስማኤል ነው፣ ከኢስማኤል ዝርያ ነው የሚሆነው። ይሄን የሁዶች ያውቃሉ። ለዛ ነው መዲና መጥቶ የትሪብ ነው የምትባለው። ያኔ የትሪብ ሲጠብቁ የነበሩት ማለት ነው። እዚህ ቦታ እንደሆነ ያውቃሉ። የመጨረሻው ዘመን ነቢ መጥተው ሲጠብቁ ነበረ እና ከዕባን ጠዋፍ ያደርጋሉ። ማዕ ተሕሪፍህም ያኒ ዲኑን ከአብርሃ እንደመጣ ሳይሆን አጨመላልቀውት ባኒ ምሳሌ ራቁታቸውን ነው ከዕባ ጠዋፍ የሚያደርጉት። ከዕባ ላይ ጣዖት አስገብቷል። ዑመር ቢን ሉሐይ አልኹዛኢ የሚባል ነው የመጀመሪያ ጣዖትን ያስገባው ከዕባ ላይ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም አንጀቱን ሲጎትት አይቼዋለሁ። ጀሀነም ውስጥ አንጀቱን ሲጎትት ነው ያየሁት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን መጀመሪያ የኢብራሂምን ዲን ተሕሪፍ ያደረገው ከዕባ ውስጥ ጣዖትን ያስገባው ይሄ ሰው ነው። ዲኑም ታሪፍ ከመሆኑም ጋር ጠዋፍ ያደርጉ ነበረ። ኢባዳውን እንግዲህ በገባቸው ነው እንዲህ በከነ ሽርኩ ሲያደርጉ የነበሩት። አብርሃምን አረገ ታዲያ ትልቅ ከኒሳ ገባ። ቁሌይስ ነው ይባላል አሉ ስሙ ራሱ የከኒሳውን የቤተ እምነቱን። ጠዋፉን ራሱ ወደዛ እንዲመለሱ ነው ማረገው ብሎ በጣም አዘመነው። በወርቅ ምናምን አረገው። አንድ የመን አረብ ያኒ የገጠር ሰው ይሄን ነገር ሰማ። ከዕባ እነሱ ጋር ዓዚም ነው እንግዲህ ትልቅ እንትን ነው እንዴ ይሄን ያስባል እንዴ ብሎ መጥቶ እንግዲህ ከዕባውን እሱ የሰራውን ቁሌይስ ቤተ እምነቱን በሰገራ አበለሻሸው። ግድግዳውን ቀባባና ሄደ። አብርሃ በጣም ተናደደ። ወዴት ሄደ? ከዕባን አፈርሳለሁ ብሎ ማለ። ያኔ ከፊል እዚህ ጋር ነው ዝሆኑ እንግዲህ ዝሆን ይዞ መጣ። ለመጀመሪያ ጊዜ ነው አረቦች ራሱ ዝሆንን ሲያዩ ይባላል። በዝሆን መጣ እንግዲህ ቂሳው አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል የሚለውን ታሪክ እኔ ከአላህ ይርሐሙ ሼክ ኢብራሂም ስራጅ ሲፈስሩት በጣም በሰፊው ነውና ደስ ይላል። ሄዳችሁ አዳምጡት ዩቲዩብ ላይ። መጣ ሊያፈርስ ሲል እንግዲህ ሐሰለ ማ ሐሰል አላህ ጠይረን አባቢልን ልኮ ነው በዝሆኑ ወደ ከዕባ ተጠግተው በዚህ መሃል ያሉ የአረብ ቀቢላዎችን እንዳለ ጠራርጎ ነው የመጣው። ግን መካ ሲመጡ ደግሞ አብዱል ሙጠሊብ የረሱል ሰለላሁ ዐለይሂ ወሰለም አያት ከሳቸው ጋር ከሊማ መሽሁር ያኒ እኔ ግመሌን ስጠኝ ግመላቸውን ወስዶ ነበረ። ከዕባ የራሷን አላህ አላት የሚጠብቃት። ከዛ ግመላቸውን ወሰደው። አላህ ከዕባዋን ጠበቀ። አሁን ከዕባው ጭራሽ ጨመረ እንትኑ ማለት ነው። አረቦቹም አወቁ አሃ ይሄ ቤት ሊጠጋ የመጣ ሰው አላህ እንዲመልሷል የሚል ማለት ነው። እንግዲህ ያን ጦርነት እንደዛ ተመለሰ። አመል ፊል ተማለ ማለት ነው። ይሄ የዝሆን ዘመን በዚህ ዝሆን ዘመን ነው ነብዩ ሰለላሁ ዐለይሂ ወሰለም የተወለዱት ማለት ነው። ተወልዶ እንግዲህ እዛው በመካ በሕፃንነታቸው እንግዲህ ግመል ጥበቃ እንትን ፍየሎችን ጥበቃ በእረኝነትም ተሳትፈዋል። ከፍ ሲሉ ደግሞ ንግድ ላይም አስተዳደጋቸው ያኔ አባታቸውን ከመወለዳቸው በፊት ነው ያመጡት። የቲም ነው። ሐሊመቱ ሰዕዲያ ነች ያጠባቻቸው እሳቸውን ሰለላሁ ዐለይሂ ወሰለም። አስተዳደጋቸው ላይ እንግዲህ በጣም ሹፉ ወንድሞች፣ በዚህ ዘመን አሁን እከሌ አንድ ሰው ታማኝ ነው ማለት ያኔ ያስኬደናል። ዘመኑን እዩት፣ ብዙ ውሸትና እንትን የበዛበት ስለሆነ ማለት ነው። በዛን ዘመን ሙሐመድ ሳዲቁል አሚን እውነተኛ ታማኝ ተብሎ ነው የሚታወቁት ረሱል ሰለላሁ ዐለይሂ ወሰለም። ኢማጂን ከዛሬ 1000 ምናምን ሌላው ይቅርና አሁን እኛ በዘጠናዎቹ እኮ ሰላም ነው ምናምን ሌለ ውሸት የለበትም የገጠር ሰው ምናምን ይባላል። በዛን ጊዜ እሳቸው ሳዲቁል አሚን ተብሎ መታወቅ ማለት ምን ያህል ደረጃ እንደሆነ ይወት በወጣትነታቸው እያሉ ማለት ነው። 25 ዓመታቸው ሲደርስ ደግሞ በተዘወጀ በኸዲጃ ረዲየላሁ ዐንሃ። ከኸዲጃ ጋር እንግዲህ
እሷ 40 ዓመት እሳቸው 25 ዓመት ሆነው ተጋቡ። ትዳራቸውን በጣም እኒ ሩዚቅቱ ቢሑቢሃ ያሉ ረሱል ሰለላሁ ዐለይሂ ወሰለም የእሷን ፍቅር ሲገልጹ ልጆችን ከእሷ ነው ያገኙት። ያን እንግዲህ 40 ዓመታቸው ሲሞሉ ከኸዲጃ ጋር እንግዲህ በመሃል ብዙ ሙዕጂዛዎች አሉ። የነብዩ ሰለላሁ ዐለይሂ ወሰለም ታሪክ እንግዲህ የሆነ ዘርፉን ካልያዝክ ብዙ እየሰፋ ስለሚሄድ 40 ዓመታቸው ላይ ጋር ሒራ ውስጥ ነው እሳቸው ዒባዳን የሚያደርጉትና እዛ የመጀመሪያው የቁርአን አያ ኢቅራእ ቢስሚ ረቢከ አለዚ ኸለቅ የሚለው ጅብሪል ይዞ መጣ ማለት ነው። ያኔ ሽፉ የሚስትን ቦታ እዚህ ጋር ማለት ነው። አንተ እዛ ጋራ ውስጥ ሄደ ለብቻ እንትን እያረክ ይሄው አሁን አጋንንት ነው ምን ወረደብና አለ አይደለ እንደዛ ብትል ምን ይሆነ ነበር? ዘሚሉን ደስሩን ሲሉ መታሳነች እንግዲህ ያበረታታቻቸው አብሽር አንተ ዘመድን ቀጣይነ ወደ ጥሩ አዛዥና አላህ አንተን ለመጥፎ አይሰጥም ብላ ሷናት ረዲየላሁ ዐንሃ ኃይል ሆነቻቸው። ከዛ እንግዲህ በነብይነት ከዛ ዳዋ ተጀመረ። ዳዋው ወአንዚር አሺረተከል አቅረቢን ነው። ከቁረይሾች ጀመሩ። አንድ ተሰብስበዋቸው አንድ ላይ ከዚህ ተራራ ጀርባ ጠላት እናንተን ሊያጠቃ እየመጣ ነው ብል ታምኑኛላችሁ አሉ። አዎ ማጀረምና ቢከዚብ ቀጥ ያኒ በአንተ ውሸትን ምንም ያየነው ነገር የለም። ወላሂ እኒ ረሱሉላሂ ኢለይኩም እኔ ወደ እናንተ የተላኩ መልእክተኛ ነኝ ሲሉ ተበለከ አለ አቢ ለሀብ ተበት የዳ አቢ ለሀብን በዛ ወረደ ማለት ነው። በዳዋቸውን እንግዲህ ብዙ ቻሌንጆችን ያሳለፉ ዘመን ነው። በተለይ ከአባታቸው ሳይወለዱ ሞተ፣ እናታቸው ሞተች የቲም። ከዛ አብዱል ሙጠሊብ ነው። ከአብዱል ሙጠሊብ ደግሞ አቡ ጣሊብ አጎታቸው ናቸው ከፋላ ነው የወሰዱት። አቡ ጣሊብ በህይወት እያሉ እንግዲህ ከመካ ልጆች የምፈልገውን ውሰድና ይሄን መሐመድ ይስጠን ሰለላሁ ዐለይሂ ወሰለም እንግደለውና እንገላገል ነው ያሉት። ልጄን ሰጥቻችሁ ልትገሉት ልጃችሁን ሰጣችሁኝ ላሳደግላችሁ አይሆንም ማለትና እኔ እስካለው አይደርሱብህም አሉ አቡ ጣሊብ። እሳቸው እንግዲህ ያው ሰልሙ ሞቱ። ነብዩ ሰለላሁ ዐለይሂ ወሰለም እሳቸው አቡ ጣሊብ በሞተበት ጊዜ ኸዲጃ ረዲየላሁ ዐንሃ ሳትቆይ በዛው ጊዜ ሞተች። ያኔ ነው ዓመል ሁዝን የተባለው። አሁንም ክስተት ትልቅ ክስተት ነው ወንድሞች። ሹፉ ዳውዓው አንደኛ በየቲምነት ጥቃት አለ ማዕና ሳዲቁል አሚን ከመባላቸው። ሳዲቁል አሚን ካዕባ ወንዝ መጥቶ ዝናብ ዘው ጎርፎ ካዕባ እንትን ብሎ ነበርና ሲሰሩ ድጋሚ ሲሰሩት ቢናያውን ካዕባን ማለት ነው ሐጀር አልአስወድን ማን ነው በቦታው የሚመልሰው? እኔ ነኝ የሚል ጎሳ ጥል ሊፈጠር ነበርና በዚህ በር የሚገባ ይዳኘን ፈደኸል ረሱሉ ሰለላሁ ዐለይሂ ወሰለም እሳቸው መጡ። አሃ ይሄማ እሱ ባለው እንስማማለን፣ እኔ ነኝ የማስቀምጠው ካሉ ራሱ እኮ በቂ ነው። ላኪን ነቢዩ ረህማ ሰለላሁ ዐለይሂ ወሰለም ልብስ አስቀመጡ። ከዛ የየጎሳዎቹን መሪዎች አመጡ። አንዳንድ ጫፍ ያስያዟቸው ጠጋ አረጉ እስከ እንትኑ ድረስ። ከዛ እሳቸው ወስዶ አስቀመጡ። ይሄን ያህል የሚታመኑበት የነበሩ ዳዋው ምንድነው? ላኢላሃ ኢላላህ የምትለዋን ነገር ብቻ አቁም ነው። አሁንም እኮ ይህን ቃል ነው የማይፈልጉት። ላኢላሃ ኢላላህ ሙሐመዱን ረሱሉላህ። አላህ በዚህ ላይ እንግዲህ ኻቲማችንን ያሳምርልን። ዓመል ሁዝን እንግዲህ ነቢዩ ሰለላሁ ዐለይሂ ወሰለም ሁለቱን ትልቅ በጣም ሲያግዟቸው የነበረውን ዳዋ ላይ ሚስታቸውን ከቤት መታስናናቸው ከቤት በጣም ኃይለት ሆናቸው የነበረ በገንዘብም በሐሳብም አቡ ጣሊብ ደግሞ ቁረይሾችን ሲመክትላቸው የነበረ ዓመል ሁዝን ተከሰተ ማለት ነው። جئت شرفت المدينة مرحبا يا خير داع